በታዋቂው ዩቲዩበር ልጅ ቶፊቅ ቤት እጅግ በጣም አሳዛኝና አስደንጋጭ ነገር በትናንትናው ዕለት ተፈጠረ። ጉዳዩንም የአዲስ አበባ ፖሊስ ይዞታል። ሙሉ መረጃውን ወደ እናንተ ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መጠጥ እያልኩ ነው ወደ ሶሻል ሚዲያ ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ አጋርነታችሁን አሳዩኝ። እንዲሁም ደግሞ በልጅ ቶፊቅ ላይ የደረሰው እንዲሁም በልጅ ቶፊቅ ቤት ላይ የተፈጸመውን ወንጀል ወደ እናንተ አጋራለሁኝ። ከዚህ ቪዲዮ እጅግ በጣም ልትማሩበትና ጥንቃቄ ልታደርጉበት ይገባል፣ ወይንም ትምህርት ይሰጣችኋል ብዬ ስለማስብ ነው። በተለይ አዲስ አበባ ያላችሁ ዩቲዩበሮች ማንን በቤታችሁ እንደምታስገቡ ከማን ጋር እንደምትውሉ ማወቅና እንትን ማለት አለባችሁ። ምክንያቱም ይሄን ድርጊት የሚፈጽመው ከሩቅ የመጣ ሰው ነው ብዬ አላምንም። የእናንተን ውስጥ መውጫ መግቢያችሁን ጓዳ ጎድጓዳችሁን የሚያቅ የቅርባችሁ ሰው ሊሆን ይችላል። በአሁኑ ሰዓት ወዳጄ፣ ጓደኛዬ፣ ዘመዴ ያልከው የቅርብ ሰው ነው ሊያጠቃህ የሚችለው። ቶፊቅ ደግሞ የኔ ምስኪን ወላሂ የሆነ በቃ ብልጠት የለውም። ብዙ ሰዎችን ያምናል። ይሄ ነው የኛ የወሎዮች ችግር። ሰው እናምናለን ሀቂቃ። እና ወንድሜ ቶፊቅ ሁሉም ነገር ያልፋል። ዋናው ነገር አንተ ደህና መሆንህ ነው። ሁሉም ነገር ለበጎ ነው። ይሄም አንድ አላህ ላንተ ማስተማሪያ ሊያደርግልህም ስለፈለገም ሊሆን ይችላል ይሄ ድርጊት የተፈጸመው በቤትህ። አላህ እንኳን ምንም ነገር አንተ አልሆንክም። ቤት ውስጥ ሌላ ነገር ቢፈጠር ከዚህ የባሰ ማለት ምንም ነገር ይተካል። የሰው ህይወት ግን የሰው ነፍስ ግን አይተካምና በዛ ሰዓት በዛ ድርጊት የሆነ ሰጣ ገባ ውስጥ ብትገቡ የሆነ ሰው በቃ ጉዳት ቢደርስበት ሌላ መዘዝ ይመጣል። ግን ለበጎ ነው ሁሉም ነገር አልሐምዱሊላ ብሎ መቀበል ነው። ውድ ቤተሰቦቼ ልጅ ቶፊቅ ምን ገጠመው የሚለውን እንግዲህ በራሱ ፔጅ ላይ የፖስተውን አጋራችኋለሁኝ። በተለይ ጓደኛ የምታምኑ እንዲሁም ደግሞ ቤታችሁ የምታስገቡትን ሰው የማታውቁ ያንንም የምታግበሰብሱ ሰዎች ጥንቃቄ አድርጉ። ጊዜው ሰዓቱ የከፋ ነው። አሁን ላይ ማንም እንትን አይደለም እና ልጅ ቶፊቅ ጉዳዩን የአዲስ አበባ ፖሊስ እንደያዘው በራሱ እንትን ላይ ገልጿል ማለት ነው። እንግዲህ በልጅ ቶፊቅ ላይ የተፈጠረው እንዲህ ነው። ስለ ሁሉም ነገር አልሐምዱሊላህ ብሏል። እንግዲህ ወንድማችን ልጅ ቶፊቅ ድርጊቱ ከተፈጸመ በኋላ የህግ አካላቶችን ፖሊሶችን አምጥቶ የተፈጠረውን በፎቶ አጋርቷል ማለት ነው። እንግዲህ ድርጊቱን የፈጸሙት ሰዎች የገቡት በመስኮት ነው፣ በኪችኑ መስኮት ነው። እዚህ ጋር ራሱ አስገብቼላችኋለሁ። ፖሊሶችም ምርመራ አድርገዋል። ወንድማችን ልጅ ቶፊቅ የተፈጠረውን ነገር በራሱ ፌስቡክ ገጽ ላይ በጥቂቱ እንዲህ ሲል አጋርቶናል። ስለ ሁሉም ነገር አልሐምዱሊላ። ትላንትና ለስራ በወጣሁበት በቤቴ መስኮት ገብተው ግማሽ ሚሊየን ብር በላይ የሚያወጣ ካሜራዎቼን እና የተለያዩ ማይኮቼን ተዘርፌያለሁ። ለሁሉም አላህ የፈቀደው ነው የሆነው። ስለዚህ ገንዘብ ነው እድሜ ይስጠኝ እንጂ ሰርቼ አገኘዋለሁ፣ ሰርተን እንተካዋለን። ግን ምንም ቢሆን ያናድዳል። ብቻ እሱ የፈቀደው ነው የሆነው። አሁንም ጉዳዩን የአዲስ አበባ ፖሊስ መርማሪዎች እጅ ገብቷል። ጉዳዩን እንደ ጉዳያችሁ አይታችሁ ከጎኔ ስለሆናችሁ ክብር ይገባችኋል። አመሰግናለሁ ብሏል ልጅ ቶፊቅ። እንግዲህ ከግማሽ ሚሊየን ብር በላይ የሚያወጣ
ማይክና ካሜራ ተዘርፏል ማለት ነው። እዚህ ፎቶ ላይ አድርጌላችኋለሁ የተዘረፈውን ካሜራ ማለት ነው። ይኸውላችሁ ይህን ካሜራ ነው የተዘረፈው። ጉዳዩን የአዲስ አበባ ፖሊስ እንደያዘው ገልጾታል። በዚህ አጋጣሚ ውስጡን አጥንቶ በቃ መግቢያ መውጫውን አውቆ ሊሆን ይችላል የዘረፉት። ማንን ቤታችሁ ማስገባት እንዳለባችሁ፣ ከማን ጋር መዋል እንዳለባችሁ ማወቅ አለባችሁ። በተለይ ዩቲዩበር ስትሆኑ ከባድ ነው። ዛሬ ሰው አንዱ ለአንዱ ለፍቶ ሰርቶ ላገኘው አንዱ በአንዱ ላይ ሴራ እንትን ሲጎነጉን ነው የሚያድረውና ጥንቃቄ አድርጉ። ያን ያክል እውነት በዚህ ዘመን ሰዎችን አምናችሁ የሆነ አሳልፋችሁ ቤታችሁን ልባችሁን ከፍታችሁ አትስጡ። አይታመንም ሰው። ሁሉም ነገር አላህ የፈቀደው አላህ የቀደረው ነገር ነው የሚሆነው። አልሐምዱሊላህ እንኳንም ቤት ውስጥ አልኖረ በአጋጣሚ ወይ ተኝቶ ሌሊት ቢሆን ይሄ ነገር መቼም አንድ ሰው ሊዘርፍ ሲገባ እጅና እጃችሁን አጣጥፋችሁት ቁጭ አትሉም። የዛኔ የሆነ ጸብ ቢፈጠር የሆነ ነገር ቢፈጠር የወየሌባው ወይም ደግሞ የባለ ንብረቱ ሰውዬ የሆነ ችግር ቢደርስበት ሌላ መዘዝና ሌላ እንትን ይመጣል ማለት ነው። እና ቤት ውስጥ አለመኖሩ በጣም ነው እየወደድኩት። ምክንያቱም አንድ ነገር ይፈጠር ነበረ። ምንም ነገር ሰርታችሁ ታገኙታላችሁ። ይሄንንም ሰርተህን ያመጣኸው ነገ ጧትም ደግሞ ሰርተህ እንደምታመጣው እርግጠኛ ነኝ። እንግዲህ አብሽራ ይዞህ። ለሌላው ጊዜ ግን ጥንቃቄ ማድረግ አለባችሁ። የእሱ መሰሎች ዩቱበሮች አላችሁ። በአሁኑ ሰዓት እኮ ኢትዮጵያ ውስጥ እንደ ዩቱበሮች ሀብታም የለም ነው እየተባለ የሚወራው እና ሰው ትኩረት ስባችኋል። በሰው ገንዘብ ደግሞ የራስን ህይወት መቀየር አይቻልም። እንደዚህ አይነት ባህሪ ያለባችሁ ሰዎች ራሳችሁ ማስተካከል አለባችሁ። እናንተም ቤታችሁ የምታስገቡትን በቃ ገብታችሁ ከገቡም በኋላ ውስጣችሁን የምታሳዩቸውን ሰዎች መምረጥ አለባችሁ ብዬ ነው የማምነው። ባጭሩ እንግዲህ ወንድማችን ልጅ ቶፊቅ አብሽራ ይዞህ ለበጎ ነው። አላህ ስብሐነሁ ወተዓላ የሆነ ነገር ሲያመጣ ነው በገንዘብ ላይ በሰው የመጣ በገንዘብ ያልፋል ይባላል እና በአንተ በህይወት የመጣ ነገር በገንዘብ አልፎልሃል። አብሽር፣ አይዞህ፣ በርታ፣ ጠንክር፣ አትጥፋ። ዩቱብህን ወጥረህ ስራ። ሁሌም እንደምልህ ማለት ነው። ለራሴ ጠፍቼ ሰው ስሩ ላለሁኝና አብሽር ወንድሜ፣ አላህ ካንተ ጋር ይሁን። ኢንሻአላህ ወንጀለኞቹም በቅርቡ እንደሚገኙ ተስፋ አደርጋለሁኝ። ጉዳዩን ያው የአዲስ አበባ ፖሊስ እንደያዘው በራሱ ገጽ ላይ ፖስት አድርጓል። መግቢያም ላይ ፖስት አድርጌላችኋለሁ። ይህንን ይመስላል ለዛሬ ያመጣሁላችሁ። ቪዲዮዬን ከወደዳችሁት ላይክ አድርጉት፣ ባትወዱትም ላይክ አድርጉት። እኔ መስራት እፈልጋለሁ እንድመጣ ማለት ነው። ሞራል ሁኑኝ፣ እንደ ድሮው እንድቀውጠው ሞራል ሁኑኝ። ሀሳብ አስተያየታችሁን ኮሜንት አስቀምጡ። ልጅ ቶፊቅንም አይዞህ በሉት። ውድ ቤተሰቦቼ ይህንን ማለት እወዳለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ውድ የኔ ተመልካቾች ይህንን ቪዲዮ የምታዩ ለእህታችን ሀና ለታገተችው ሁሌም ዱአ አድርጉላት። ሁሌም ማለት ነው። እንደ አደራ አላህ ከእናቷ ከቤተሰቦቿ ከልጇ ያገናኛት እባካችሁ። ወላሂ የማንኛችን ዱአ እንደሚሰማ አላውቅምና አላህ የአንደኛችንን ዱአ ሊሰማ ስለሚችል አንደኛችንን ይሰማናል። ለእህታችን ዱአ እናድርግላት። ለዛሬ ይዤላችሁ የመጣሁት ይሄን ነው። ባይ ባይ።